ምንድነው ዮሐንስ ወንጌል ምዕራፍ 5 ምን ይላል መሰለ? ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ ይላል ታሪኩ። ስለዚህ ያለው የቤተሳይዳ ታሪክ ይገርመኛል። የሚገርመኝበትን ምክንያት ነው። አንደኛ ቤተሳይዳ የተባለችው ጠበል አሰራሯ ይገርመኛል። ማለት በማንኛውም ሰዓት ሰው ስለገባ እና ስለተጠመቀ አይደለም የሚድነው፣ ጊዜ ጠብቆ ነው። ይህም ጊዜ ምንድነው? አልፎ አልፎ አንዳንድ ጊዜ የጌታ መልአክ ይመጣና የፈጣሪ መልአክ ይመጣና ውሃውን የተጠራቀመውን ፑሉን ምንድነው መጠመቂያ ገንዳ ውስጥ ያለውን ውሃ ያናወጠው ያውከዋል። እና ውሃው ሲታወቅ ጠብቆ ከሁሉ ቀድሞ የገባው የመጀመሪያው ሰው ከሁሉም ቀድሞ የገባው የመጀመሪያው ሰው ካለበት ማንኛውም ደዌ ይድናል፣ ጤናማ ይሆናል ነው የሚለው። እና ሁለተኛ የገባው አይሆንም፣ ሶስተኛ የገባው አይሆንም። መጀመሪያ ቀድሞ ውሃው ሲናወጥ መጀመሪያ ቀድሞ የገባው ከማንኛውም በሽታ የሚፈወሰው ይላል። እና አስበው እንግዲህ በእንደዚህ አይነት የጠበል ቦታ 5 መመላለሻ ነበረባት ይላል። 5 ማዕዘናት ነበረባት ይላል ጠበሏ። እነዚህ 5 መመላለሻዎች እንግዲህ መንገዶች ብዬ አስባለሁ፣ ወይ በሮች ብዬ አስባለሁ። እና የጠበሉ ገንዳ ዙሪያውን አጥር የተከበበ አድርገህ ብታስበው 5 በሮች አሉት ብለህ አስበው። እና በ5 በሮች ነው ሰው የሚገባው። እና ውሃው ሲናወጥ ቀድሞ ገብቶ ውሃ ውስጥ የተኛ ሰው ከማንኛውም ደዌ ይድናል። እና አስበው። እና እዚህ ጠበል ላይ ሊሰበሰብ የሚችል አንካሳ፣ ዕውራን፣ በሽተኛ፣ ሰውነታቸው የሰለለ ድዊ፣ ብዙ አይነት ሰው ነው የሚሰበሰበው። እና በዚህ ብዙ ችግረኛ በተሰበሰበበት ሁኔታ ውሃው በማንኛውም ሰዓት ሊታወቅ ይችላል፣ ሌሊት ሊታወቅ ይችላል፣ ቀን ሊታወቅ ይችላል። ግን ውሃው ሲታወቅ ቀድሞ የገባ ሰው ነው የሚፈወሰው። እና በእንደዚህ አይነት ሁኔታ አስበው እስቲ ማን ነው ቀድሞ የሚገባው እና ገብቶ የሚተኘው ብለህ አስበው። በሽተኛ ብቻ እኮ አይደለም ቀድሞ ገብቶ የሚተኘው። ምናልባት በዛ እያለፈ የነበረ አንድ ጤነኛ ሰው የመጠመቅ ሐሳብ የሌለው ምንም በሽታ እንደሌለ ማለት በሽታ እንዳለበት የማያውቅ ጤነኛ እንደሆነ የሚያውቅ ሰው ውሃው ሲታወቅ ሳይ እኮ ከሌሎቹ በሽተኞች ቀድሞ ዘሎ ሊገባ ይችላል። ምክንያቱም እኔን የማውቀው ጤነኛ ነኝ፣ ግን ደግሞ የማላውቀው በሽታ ሊኖርብኝ ይችላል። የማላውቀው በሽታ ካለብኝም ይህን አጋጣሚ በመጠቀም ከማላውቀው በሽታ ሊዳን ብሎ እኮ ዘሎ ሊገባ ይችላል፣ ጤነኛው ሰው ማለት ነው። እና ውሃው በታወቀ ቁጥር ማን ነው እነዚህን በሽተኞች ቀድሞ እየገባ ያለው? ጭራሽ ይህ ሰው ምንም ዘመድ የለውም፣ ምንም ሰው የለውም። ማለትም አልጋው ላይ ተኝቶ አስበው እንግዲህ ለ38 ዓመታት የአልጋ ቁራኛ የነበረ ሰው ነው። ለ38 ዓመታት ከአልጋው ወርዶ የማያውቅ ሰው ብለህ አስበውና ይህ ሰው ውሃው ሲታወቅ ሲሰማ ገና ከትራሱ ቀና ከማለቱ ሌላ ሰው ጤነኛ ሰው ቀድሞት ገብቷል። በሌላ ጊዜ ውሃው ሲታወቅ ቀና ሲል ሌላ ጤነኛ ሰው ቀድሞት ገብቷል። እንዲሁ በሌላ ሰዓት እንደዚሁ አልፎ አንዳንድ ጊዜ ውሃው ሲታወቅ ቀና ሲል ዘመድ ያለው ሰው፣ ሰዎች ያሉት ጓደኞች፣ ወዳጆች፣ ቤተሰቦች ያሉት ሰው የታመመውን ዘመዳቸውን የታመመው ወዳጃቸውን ተሸክመው ወስደው ከሁሉም ቀድመው ውሃ ውስጥ ይከቱታል። እንደውም ሌሎቹ እንዳይገቡ ሊከላከሉ ይችላሉ። እነዚህ ዘመዶች ሰዎች ዙሪያውን ጠበሏን ሊከላከሉ ይችላሉ። ውሃው ሲታወቅ ከነሱ ሰዎች ሌላ ሰው ቀድሞ እንዳይገባ ሁሉ ሊከላከሉ ይችላሉ። ይህንን ሁሉ ነው ተኝቶ የሚያየው ሰው። ይህን ሁሉ ተኝቶ እያየ የሚያስበው ምንድነው? ሰው ምን አለ ሰው በኖረኝ፣ እንዴት ነው ሰው የማገኘው? ውሃው ሲናወጥ ሌላውን ከልክሎ
እኔን ካልጋይ ላይ ተሸክሞ ወስዶ ውሃ ውስጥ የሚከተኝ የጠበሉ ገንዳ ውስጥ የሚከተኝ ዘመድ ምን ነው በኖረኝ እንዴት ነው የማገኘው የሚለውን ሐሳብ ብቻ ነው የሚያስበው። ሌላ ሐሳብ የለውም። ይሄ ለ38 ዓመት ያልጋ ቁራኛ የነበረ ሰው ከሁሉም በላይ መዳን ይፈልጋል። ከሁሉም በላይ መፈወስ ይፈልጋል። ግን ተኝቶ ስለ መዳኑ ስለ መፈወሱ አይደለም የሚያስበው። ተኝቶ ምንም ሌሊትም የሚያስበው ሰው ነው፣ ዘመድ፣ ጓደኛ። ውሃው ሲታወቅ አንደኛ እሱ ተሸክሞ ሩጦ ውሃ ውስጥ የሚከተው፣ ሁለተኛ ሌላ ሰው እንዳይቀድሙ የሚከላከል ማለት ነው። እና እንደዚህ አይነት ሁኔታ ነው ኢየሱስ እንግዲህ መጥቶ ይህ ሰው ስንት ዓመት በእንደዚህ አይነት ሁኔታ እንደቆየ ያየውና መዳን ትወዳለህ ወይ ብሎ ይጠይቃል። የኢየሱስ ጥያቄ ቀላል ነው፣ ሲምፕል ነው። ምን እንዳደርግልህ ትወዳለህ አይደለም የሚለው። አስበው፣ ምን እንዳደርግልህ ትወዳለህ ቢለው ይህ ሰው ምን ሊመልስ እንደሚችል። ምናልባት እላዩ ላይ ለብሶት የነበረው ብርድ ልብስ ተንሸራቶ መሬት ወድቆበት ከነበረ በዛ ወቅት ምን እንዳደርግልህ ትወዳለህ ተብሎ ሲጠየቅ በቃ ይሄን የወደቀውን ብርድ ልብስን አንሳና አልብሰኝ አስተካክልልኝ ሊል ይችላል። ይሄንን ባዶ ጣሳ ውሰድና የሚጠጣ ውሃ አምጣልኝ ሊል ይችላል። እስቲ እዚህ ጋር የምበላው የለምን አንድ ቆራሽ ዳቦ ግዛልኝ ሊሆን ይችላል። ይህ ሰው እዛ ላይ ቁጭ ብሎ የሚያስበው እና ኢየሱስ ግን ምን እንዳደርግልህ ትወዳለህ አይደለም ያለው፣ መዳን ትወዳለህ ወይ ነው ያለው። እንግዲህ መዳን ትወዳለህ አንዳንዴ የሚያናድድ ጥያቄ ሊሆን ይችላል። ልብ በል ይህ ሰው ኢየሱስ መሆኑን አላወቀም። ስለዚህ መዳን ትወዳለህ ወይ ብሎ ሲጠይቀው ምን ሊያናድድ የሚችል 38 ዓመት ያልጋ ቁራኛ የነበረ ሰው መዳን ትወዳለህ ወይ ተብሎ ቢጠይቅ እንዴት አይናደድም? እና ምንድነው እዚህ ምሰራው? እዚህ ቁጭ ብዬ የተዝናናሁ ነው? እዚህ ቁጭ ብዬ እረፍት እያሳለፍኩ ነው? ምንድነው የማደርገው ታዲያ? ምን አይነት ጥያቄ ነው ብሎ ሊመልስ ይችላል። መዳን ትወዳለህ ወይ ማለት ምንድነው? መዳን ከመውደድ ውጭ ሌላ ምን ምክንያት ሊሆን ይችላል? እዚህ አልጋዬ ላይ ተኝቼ ፈውስን የምጠብቀው ዘመድ የምጠብቀው ሰው የምጠብቀው የምመኘው ምን ቢኖረኝ ነው? ሌላ ምን ስራ ቢኖረኝ ነው ብሎ ሊመልስ ይችላል። መዳን ትወዳለህ ወይ ብሎ ሲጠይቅ ሰውየው ግን ምናልባት ይሉኝ ተያይዙ ትህትና ይዞት ሊሆን ይችላል። ምን ብሎ መለሰ? ምን ውሃው በተናወጠ ቁጥር እኔ ገና ከአንገቴ ቀና ከማለቴ ገና ከአልጋዬ ከመውረዴ ሰው ያላቸው ሰዎች ይቀድሙኛል ይላል። ሰው የለኝም ማለት መዳን ትወዳለህ ሲለው እወዳለሁ ግን ሰው የለኝም ነው። እወዳለሁ በሚለውም በግልጽ አልተናገረም፣ ግን ሰው የለኝም፣ ሰው ሲኖረኝ ነው ምድነው ነው። መዳን እወዳለሁ ግን ምድነው ሰው ሲኖረኝ ነው ብሎ ነው የተጠየቀው። ለመዳኑ ቅድመ ሁኔታ አስቀምጧል። ለመዳኑ ቅድመ ሁኔታው ምንድነው? ሰው ሊኖረኝ ይገባል። ምንድነው? ሰው ሲኖረኝ ብቻ ነው ምንድነው ብሎ ተናግሯልና መዳን ትወዳለህ ብሎ ሲጠይቅ ሰው የለኝም እንጂ ኮንዲሽኑ አልተሟላም ነው። ለመዳን ቅድመ ሁኔታ አለው። ያ ቅድመ ሁኔታ ደግሞ ሰው ሊኖር ይገባል። ስለዚህ ኮንዲሽኑ አልተሟላም። መዳን እወዳለሁ ግን ኮንዲሽኑ አልተሟላም አይነት ጥያቄ ነው የመለሰለት ለኢየሱስ። ኢየሱስ ምን አለው? ተነሳና አልጋን ተሸክመ ሄደ። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ የሚለው ታሪክ ይገርመኛል። ለ38 ዓመት የተኛበትን አልጋ ለ38 ዓመት የተኛበትን አልጋ ተነሳና አልጋን ተሸክመ ሂድ ብለው ተነሳና አልጋውን ተሸክሞ ሄደ። ይህ ታሪክ የሚገርመኝ ደግሞ ከዚያም በላይ ከዚህ አሁን ካልኩም በላይ ነው። በሁለተኛ ደረጃ ምክንያትን ላስረዳ። ሁለተኛው ምክንያቴ ይሄ ታሪክ ስለ አንድ በሽተኛ ሰው ታሪክ አይደለም እያስባለሁ። ኢየሱስ ለዓለም መድኃኒት ሊሆን ነው እንጂ የመጣው የተወሰኑ ሰዎችን ለማዳን አልመጣም ብዬ አስባለሁ። ኢየሱስ ለመምህርነት ነው የመጣው ብዬ አስባለሁ። እና አስተምሯል። ያስተማረው ደግሞ በንግግሩ ለደቀ መዛሙርቶቹ ባስተማራቸው በነገራቸው በጋራ ለየብቻ በምሳሌ በቀጥታ ካስተማራቸው ውጭ ህይወቱ ራሱ አስተማሪ ነው ብዬ አስባለሁ። የኢየሱስ ህይወት፣ አወላለዱ፣ ሞቱ፣ ስቅለቱ፣ ከሞት መነሳቱ እነዚህ ሁሉ አስተማሪዎች ናቸው ብዬ አስባለሁ። ምልክቶቹ አሁን ይህንን ሰውየውን
የሰውየውን ፈውስ የሰውየውን መዳን ታሪክ እና እንደዚህ አይነት ተመሳሳይ ታሪኮች ምልክቶች ነው የሚለው መጽሐፍ ቅዱስ ኢየሱስ ያደረጋቸው ምልክቶች እና ምልክቶቹ በትምህርት የተሞሉ ናቸው እያስባለሁ። ኢዝናት አባውት እዛ ቤተሳይዳ ጠበል አጠገብ ስላለ 38 ዓመት ያልጋ ቁራኛ የነበረ ሰው ስለመፈወሱ ብቻ የሚያወራ ታሪክ አይደለም። ፕሬሲደንሻል ቫልዩ አለው። ከዚህ ልንማረው የምንችለው ትምህርት አለ ብዬ አስባለሁ። ምክንያቱም እግዚአብሔር ሰዎችን ለመፈወስ ቢሆን የመጣው ሁሉንም ሰዎች አልፈወሰም እኮ። ፈውስ እኮ ፈልገው መዳን ፈልገው እኮ ኢየሱስን የሚከተሉ መዓት ናቸው እና ሁሉንም አልፈወሰም አይደል? በወቅቱ የተወሰኑትን ነው። እና እኔ ኢየሱስ የፈወሳቸው ሰዎች እና የፈውስ ታሪኩ ከአንድ ሰው በላይ የሆነ አንድምታ ያላቸው ታሪኮች ናቸው የተዘገቡት። በታሪክ ተመዝግበው በመጽሐፍ ቅዱስ መልክ ተመዝግበው የምናገኛቸው እነሱ ናቸው ብዬ አስባለሁ። ከዚህ አንጻር ነው የቤተሳይዳ ጸበል ታሪክን የምመለከተው። እና በህይወታችን የምናየው ነገር ነው። ብዙ ጊዜ መሆን የምንፈልጋቸው ብዙ ነገሮች አሉ። ማግኘት የምንፈልጋቸው እንዲኖሩን የምንፈልጋቸው ነገሮች ብዙ ናቸው። ማድረግ የምንፈልጋቸው ነገሮች ብዙ ናቸው። ብዙ ነው ፍላጎቶቻችን እና ከነዚህ ፍላጎቶች መካከል አንዳንድ ፍላጎቶች አሉ። እነዚህ ፍላጎቶች ብዙ ትልቅ ዋጋ የምንሰጣቸው ፍላጎቶች ናቸው። በጣም የምንወዳቸው ፍላጎቶች ይሆኑና ነገር ግን በእኛ አይን ስንመለከታቸው ስኬታማ የመሆን እድላችን በጣም አናሳ ሆኖ ይታየናል። ስኬታማ የመሆናችን እድላችን አናሳ ሆኖ ይታየኛል። እኔ እያልኩ ለወራ አንዳንድ ነገሮች የሆነ ፍላጎት ያድርብኝና የሆነ አንድ ነገር የመሆን አንድ ነገር የማድረግ አንድ ነገር የማግኘት ፍላጎት በልቤ ያድርና ወዲያው ግን ሳየው አይ ይሄ ነገር አይሳካም፣ ሊሆን አይችልም፣ ወይም ሊሆን አይችልም፣ ፈጽሞ ሊሆን አይችልም ሳይሆን እኔ ላሳካው አልችልም፣ እኔ ይህን ነገር ልሆነው አልችልም፣ ይህን ነገር ላደርገው ላገኘው አልችልም፣ አሁን ባለኝ አቅም ላሳካው ላገኘው አልችልም፣ አሁን ባለኝ ዕውቀት ይሄ ነገር እንዴት ሊሳካ እንደሚችል ማወቅ አልችልም እላለሁ። እና ኖርማሊ እንደዚህ አይነት ነገር ሲከሰት በዛ ነገር ተስፋ ልቆርጥ እችላለሁ፣ ልተወው እችላለሁ፣ ልረሳው እችላለሁ። ግን ደግሞ ያን ነገር በጣም የምወደው ከሆነ መርሳትም አልችልም። ያን ነገር የምወደው ከሆነ መርሳትም አልችልም። አሁን አቅሜ አሁን ባለኝ አቅም፣ አሁን ባለኝ ዕውቀት፣ አሁን ባለኝ ኃይል፣ አሁን ባለኝ ብርታት፣ አሁን ባለኝ ዘመዶች፣ ሰዎች፣ ወዳጆች፣ አሁን ባለኝ ገንዘብ፣ አሁን ባለኝ ስም፣ አሁን ባለኝ ዝና ይህንን ነገር ላሳካው አልችልም። ግን ደግሞ ልረሳው አልችልም፣ ተስፋ ልቆርጥ አልችልም። ስለዚህ እቅድ አውጣለሁ። ያንን የመጨረሻ ግብ አድርጌ አስቀምጬ ያንን ነገር የመሆን የማድረግ የማግኘትን የመጨረሻው ግቤ አድርጌ አስቀምጬ ግን እዛ ደረጃ የሚያደርሱኝ ቅድመ ሁኔታዎችን እዘረዝራቸዋለሁ ደረጃ በደረጃ። መጀመሪያ ይሄ መሟላት አለበት፣ ቀጥሎ ሁለተኛው መሟላት አለበት፣ ሶስተኛ፣ አራተኛ፣ ከዛ በኋላ አምስተኛ። እነዚህ 5 ነገሮች ሲሟሉ ነው ያንን ነገር መሆን የምችለው፣ ያንን ነገር ማግኘትና ማድረግ የምችለው። እንግዲህ በራሴ እውቀት በራሴ አይን ጠቢብ ሆንና እቅድ አወጣለሁ። ከዛ በኋላ እቅድ ካወጣው በኋላ ትኩረቴ ማን ጋር ይሆናል? የመጀመሪያውን ቅድመ ሁኔታ ማሟላት። ያንን ቅድመ ሁኔታ ካሟላው ነው ወደ ሁለተኛው፣ ወደ ሶስተኛው፣ አራተኛው ብዬ አምስተኛው ብዬ መጨረሻ ላይ ዋናው ግቤ ላይ መደርሰው ብዬ አስባለሁ። ስለዚህ ቅድመ ሁኔታዎች ደረደረው 5 ነገሮች ቅድመ ሁኔታዎች አስቀምጣለሁ። ኦኬ አሁን ቅድመ ሁኔታ አንድን ላሳካ ብዬ ትኩረቴን እዛ አድርጌ ለመስራት እሞክራለሁ። በዚህ ሁሉ ሁኔታ የመጀመሪያው ግቤ ዋናው ግቤ ምን ሆነ ማለት ነው? የቅድመ ሁኔታዎች ቁራኛ ሆነ ማለት ነው። በ5 ቅድመ ሁኔታዎች በቁራኛ ያስኩት ማለት ነው። ያንን ፍላጎቴን፣ ያንን መውደዴን፣ ያንን ፈቃዴን፣ ያንን ሐሳቤን በ5 ቅድመ ሁኔታዎች ቁራኛ አድርጌ አንደኛውን ቅድመ ሁኔታ ማሟላት ላይ ነው የማተኩረው። ስለዚህ ዋናው ፍላጎቴ፣ ዋናው ፈቃዴ፣ ዋናው ሐሳቤ ያልጋ ቁራኛ ሆኗል ብለህ አስበው። ጨለማ ውስጥ ነው ያለው ብለህ አስበው። ቀን ተቀን የማስበው ሁሌ የማስበው አይደለም። ዋናው ግቤ የ5 ቅድመ ሁኔታዎች ቁራኛ ስለሆነ በየቀኑ የማስበው የመጀመሪያውን ቅድመ ሁኔታ ማሟላት ነው እንጂ ያ ዋናውን ግቤ ላይ አይምሮዬን እዛ ላይ ማስተዋሌን እዛ ላይ አላደርግም ማለት ነው። ያ ማለት ነው ያ ነገር ጨለማ ውስጥ ከተቀመጠ ስለዛ አላስብም ማለት ነው። እና
እና የዚህ ሰውዬ ታሪክ የሚገርመኝ የዚህ የቤተሳይዳ ለ38 ዓመታት ያልጋ ቁራኛ የነበረው ሰውዬ ታሪክ የሚገርመኝ ለዛ ነው። እነዚህ አይነት ሁኔታዎችን ያስታውሳል። ደስታችንን፣ ህይወታችንን፣ ስኬታችንን ቅድመ ሁኔታ ቁራኛ እናደርገውና ትኩረታችን ቅድመ ሁኔታውን ማሟላት። ይህን ነገር ማግኘት ትወዳለህ ወይ? ይህን ነገር መሆን ትወዳለህ ወይ? ይህንን ነገር ማግኘት ማድረግ ትወዳለህ ወይ ተብዬ የምመልሰው መልስ ምንድነው? አይ መጀመሪያ እኮ ቅድመ ሁኔታ አንድ አልተሟላም። ገንዘብ የለኝም፣ ሰዎች የሉኝም፣ አሁን አቅሙ እውቀቱ የለኝም። ስለዚህ እሱን ማግኘት ላይ አይደለም ማተኩረው፣ አሁን እነዚህን ቅድመ ሁኔታዎች ማሟላት ላይ ብቻ ነው ማተኩረው ነው የምለው። ለ38 ዓመታት እንደዛ መሆን ማለት አስበው እንግዲህ ደስታን የቅድመ ሁኔታዎች ቁራኛ አድርጎ ለ38 ዓመታት ያልጋ ቁራኛ የሆነን ሰው አስበው። በራሱ አይን ጠቢብ ሆኖ ማለት ነው። በራሱ አይን ጠቢብ ሆኖ ኢየሱስ መጣና መዳን ትወዳለህ ወይ? ካንተ የሚጠበቀው እኮ መዳን መውደድህ ነው እንጂ እንዴት ትድናለህ የሚለው ዛትኛት ነው ቢዝነስ። በአንተ ጥበብ፣ በአንተ አይን ጠቢብ ሆነ፣ በአንተ አቅም፣ በአንተ ኃይል አይደለም ያንን ነገር የምታገኘው። በአንተ ኃይልማ አትችልም። አዎ የቀድሞ ሁኔታዎች ቁራኛ አድርገህ 38 ዓመት ቆይታል። ለሚቀጥሉት 38 ዓመታትም እንደዛ እንደማትቆይ ምንም ማረጋገጫ የለም። አንተ የሚጠበቀው ሌላ አይደለም። አቅሙ አለ ሆይ፣ ሰው አለ ሆይ፣ ዘመድ አለ ሆይ፣ ገንዘቡ አለ ሆይ፣ ስም ዝና አለ ሆይ፣ ጠንካራ ነው ሆይ፣ ዕውቀት አለ ሆይ፣ ብርቱ ነው ሆይ አይደለም። ዋናው ነገር ትወደዋለህ ሆይ? ያንን መሆን የምትፈልገውን ነገር ትወደዋለህ ሆይ? ያንን ማግኘት የምትፈልገውን ነገር ትወደዋለህ ሆይ? ከወደድከው አንተ የሚጠበቀው አልጋህን ተሸክመህ መሄድ ነው እንጂ ሌላ አይደለም ነው። እኔ እንደምረዳው እዚህ ታሪክ ምን ማለት ነው? ሰውየውስ ያልጋ ቁራኛ ስለሆነ ነው አልጋህን ተሸክመህ ሄድ የተባለው። እኔ የምፈልገው ሌላ ነገር ሊሆን ይችላል። ባለትዳር መሆን ሊሆን ይችላል። ለምሳሌ ትዳር ያላገባ ሰው ሴት ወይም ወንድ ትዳርን አብዝቶ የሚወድ ሰው ሊሆን ይችላል። ስለዚህ ይህ ሰው ይወዳል፣ ማግባት ይወዳል፣ የሆነ ነገር ማግኘት ይወዳል፣ የሆነ ነገር መሆን ይወዳል፣ የሆነ ነገር ማድረግ ይወዳል። ታዲያ ለዚህ ሰው አልጋህን ተሸክመህ ሂድ ማለት ነው። ምንድነው ትርጉሙ? አንድ ሰው በላይ የዚህን ሰው ታሪክ፣ የዚህን ሰው ፈውስ፣ የዚህን ሰው መዳን ከአንድ ሰው በላይ ከሰውየው ፈውስ በላይ የሚያደርገው ነገር ይሄ አልጋን ተሸክመህ ሂድ ከሆነ ምን ማለት ነው? ለሱስ አልጋን ተሸክመህ ሂድ ያው አልጋ ላይ ተኝቶ ስለሆነ ያለው የአልጋ ቁራኛ ስለነበረ የ38 ዓመታት አልጋውን ተሸክመህ ሂድ ማለት እንደሆነ ግልጽ ነው። ለሌላ ሰው ግን ሌላ ፍላጎት ላለው ሰው፣ ማግባት ለሚፈልግ ሰው፣ የተሻለ ስራ ለሚፈልግ ሰው፣ የተሻለ ቦታ መኖር የሚፈልግ ሰው፣ የተሻለ ገንዘብ ማግኘት የሚፈልግ ሰው፣ የተሻለ ክብር ዝና ማግኘት የሚፈልግ ሰው ለእንደዚህ አይነት ሰው ግን አልጋን ተሸክሞ መሄድ ማለት ምን ማለት ነው የሚል ጥያቄ ይነሳል። ይህን መመለስ የምንችለው ለዚህ ሰውዬ ለ38 ዓመት ያልጋ ቁራኛ ለሆነ ሰውዬ አልጋን ተሸክሞ መሄድ ምን ማለት ነው የሚለውን መመልከት ያስፈልጋል። አስበው፣ ይህ ሰው ለ38 ዓመት ያልጋ ቁራኛ ነው፣ መዳን ይፈልጋል። በሱ አይን ለመዳን ሰው ያስፈልገዋል፣ ለመዳን ዘመድ ያስፈልገዋል፣ ወዳጅ ያስፈልገዋል። ግን ይህ ሰው አስበው፣ ይህ ሰው ሲድን ወደፊት ሃይፖቴቲካሊ ማለት ነው ወደፊት ሲድን ህይወቱ በምን መልኩ ሊለወጥ እንደሚችል አስበው እስቲ። እንዴት ዳነ የሚለውን እንተወው ለጊዜው፣ ግን ዳነ እንበል። ዳነ፣ ተስፋው እውን ሆነ፣ ተስፋውን አገኘ፣ ፈቃዱ ተፈጸመ፣ ሐሳቡ ሞላ፣ ፍላጎቱ ሞላ። ስለዚህ ህይወቱ እንዴት ነው የሚለወጠው ብለህ አስብ። 38 ዓመት ያልጋ ቁራኛ የነበረ ሰው ሲድን በአይኖቹ የሚያያቸው በጆሮው የሚሰማቸው አስደሳች ነገሮች ይኖራሉ። በመዳኑ ምክንያት ማለት ነው። ድሮ የማያያቸው ነገሮች፣ ድሮ በጆሮ የማይሰማቸው ነገሮች ግን ሲድን ግን የሚያያቸው ነገሮች ይኖራሉ። የሚሰማቸው አስደሳች ንግግሮች፣ ቃላት፣ ድምጾች ይኖራሉ። በዛ መልኩ ህይወቱ ይለወጣል። አስበው፣ የተለያየ ነገር አስደሳች ነገሮች ላይ ይችላል፣ አስደሳች ነገሮች ሊሰማ ይችላል። ይህ ሰው ሲድን የራሱ ንግግር ካፉ የሚወጣው ቃል ራሱ ይቀየራል። ድሮ
የማይናገራቸው ነገሮች አሁን ግን የሚናገራቸው ነገሮች አሉ። ይህ ሰው ሲድን ድሮ የማያደርጋቸው ከዳነ በኋላ ግን ሊያደርጋቸው የሚችሉ ብዙ ነገሮች አሉ። የ38 ዓመት ያልጋ ቁራኛ የነበረ ሰው ሲድን ለምሳሌ ሊያገባ ይችላል፣ ሊወልድ ይችላል፣ ሊያርስ ይችላል፣ ከብት ሊጠብቅ ይችላል፣ ረጅም መንገድ ሊሄድ ይችላል፣ ታላቁ ሩጫ ሊሳተፍ ይችላል፣ ውትድርና ሊቀጠር ይችላል፣ ሌላ ሀገር ለንግድ ሊሄድ ይችላል፣ ሌላ ሀገር ለትምህርት ሊሄድ ይችላል። ብዙ ነገሮችን ብዙ አስደሳች ነገሮችን ሊያደርግ ይችላል። ድሮ የማያደርጋቸው ነገር ግን ከዳነ በኋላ የሚያደርጋቸው ብዙ አስደሳች ነገሮችን ያደርጋል። ብዙ አስደሳች ነገሮች ያያል፣ ብዙ አስደሳች ነገሮች ይሰማል፣ ብዙ አስደሳች ንግግሮች ከአንደበቱ ይወጣሉ፣ ብዙ አስደሳች ነገሮች ይሰራል፣ በእጆቹ በእግሮቹ ይሰራል። ይህ ሰው ሲድን ድሮ የማይሄድባቸው ግን በመዳኑ ምክንያት የሚሄድባቸው ብዙ አዳዲስ እና አስደሳች ቦታዎች ይኖሩታል። ይህ ሰው ሲድን ድሮ የሌሉት ነገር ግን ከዳነ በኋላ የሚያገኛቸው ብዙ አይነት ሰዎች፣ ብዙ አይነት ግንኙነቶች ይኖሩታል። ብዙ ወዳጆች ያፈራል። ብዙ ሰዎች ጋር የተለያየ አይነት ግንኙነት ይኖረዋል። ይህ ሰው ሲድን ድሮ የሌለው ነገር ግን በመዳኑ ምክንያት የሚኖረው ብዙ አይነት ነገሮች ይኖራል። ፍጹም ነው ህይወቱ የሚለወጠው ማለት ነው። 38 ዓመት ያልጋ ቁራኛ የሆነ ሰው ሲድን በአይኑ የሚያያቸው፣ በአቃፉ የሚወጣው ንግግር፣ በእጆቹ የሚሰራቸው ስራ፣ እግሮቹ የሚሄዱበት ቦታ፣ አጠገቡ የሚኖሩት የተለያዩ አይነት ፍጹም ህይወቱ ይለወጣል ማለት ነው። እነዚህ ነገሮች ምን ብለህ አድርገው ወሰዳቸው መሰለህ? የመዳን ፍሬዎች አድርገው ወሰዳቸው። መዳኑን ተከትሎ ወደ ህይወቱ የሚመጡ ፍሬዎች አድርገው ወሰዳቸው። ብዙ ናቸው፣ ብዙ ፍሬዎች። በመጽሐፍ ቅዱስ ማርና ወተት የምታፈሰው የከነዓን ምድር ይባላል አይደል? ከነዓን የተስፋይቱ ምድር ነው። ለዚህ ሰውዬ ከነዓኑ መዳኑ ነው። ሲድን የተስፋይቱ ምድር ገባ ልንለው እንችላለን። ለዚህ ሰው ሲድን ከነዓን ገባ ልንል እንችላለን። ይህ ሰው ሲድንና ከነዓን ሲገባ፣ ከነዓን ደግሞ ብዙ ማርና ወተት የሚፈስባት ምድር ናት። መዳኑን ተከትለው እንደ ማር የሚጣፍጡ እንደ ወተት ሰውነት የሚገነቡ ብዙ አይነት ፍሬዎች ወደ ህይወቱ ይገባሉ። በአይን የሚታዩ ፍሬዎች፣ በጆሮ የሚሰሙ ፍሬዎች፣ ከአፍ የሚወጡ ፍሬዎች፣ በእጅ የሚሰሩ ፍሬዎች፣ እግር የሚወስድ የቦታ ፍሬዎች፣ የሰዎች ፍሬዎች፣ የነገሮች ፍሬዎች፣ እነዚህ ሁሉ የመዳን ፍሬዎች፣ የከነዓን ፍሬዎች በከነዓን ምድር የሚፈሱ ማርና ወተት አድርገው ወሰደው። ከነዚህ ሁሉ ፍሬዎች መካከል አንዱን ምረጡ ብንባል፣ ሁሌ ከልብህ መጥፋት የሌለበት አንዱን ብቻ ምረጥ ብንባል እና ያንን ፍሬ ደግሞ በሶስት መመዘኛዎች በሶስት መስፈሪያዎች ለክተን አንዱን ፍሬ ምረጡ ብንባል፣ አንደኛው መስፈሪያ ምንድን ነው መሰለህ? በጣም ጥልቅ የሆነ የደስታና የምስጋና ስሜት የሚፈጠር ፍሬ የትኛው ነው? ማግባቱ ነው። ለምሳሌ 38 ዓመት ያልጋ ቁራኛ የነበረ ሰው ሲድን ሊያገባ ይችላል። ስለዚህ የሰርጉ ዕለት ያ አንዱ ፍሬ ነው። ያ ፍሬ ጥልቅ እጅግ በጣም ጥልቅና ጥልቅ የደስታና የምስጋና ስሜት፣ ደስታና የምስጋና መንፈስ ሊፈጥር ይችላል ወይ? የመጀመሪያው መመዘኛ የትኛው ፍሬ በጣም ጥልቅ የደስታና የምስጋና ስሜት መንፈስ ሊፈጥር ይችላል ለባለቤቱ ማለት ነው። ለ38 ዓመት ያልጋ ቁራኛ ለነበረው ሰው ለሱ የትኛው ፍሬ ነው በጣም ጥልቅ የደስታና የምስጋና ስሜት የሚፈጥረው? ይሄ አንደኛው ነው። ሁለተኛው መመዘኛ ደግሞ ከነዚህ ፍሬዎች መካከል የትኛው ፍሬ ነው ስለመዳኑ ስለመፈወሱ ሙሉና ፍጹም ምስክርነት ሊሆን የሚችለው? ፍጹምና ሙሉ ምስክርነት ሊሆን የሚችለው ለምሳሌ ይህ ሰውዬ አልጋው ላይ ተኝቶ ለምሳሌ ፎቶ እያየ ነው እንበል፣ ቪዲዮ እያየ ነው እንበል እና ቪዲዮ ሲያይ እዛ ቪዲዮ ውስጥ እሱ አለበት። እዛ ቪዲዮ ውስጥ ደግሞ እሱ ሙሽራ እሱ ልጅ ወልዶለት የተወለደውን ልጅ በእጁ አቅፎ ይዞ የሚታይበት ፎቶ ነው እንበል። ይህ ሰውዬ ለ38 ዓመት ያልጋ ቁራኛ የነበረ ሰውዬ ይህንን ፎቶ ብታሳየው ሕፃን ልጅ አቅፎ
ልጁን አቅፎ የተነሳውን ፎቶ ብታሳየው ለመዳኑ ለ38 ዓመት ከተኛበት አልጋ ድኖ ለመነሳቱ ልጅ ማቀፉ ሙሉና ፍጹም ምስክር ሊሆን ይችላል ወይ? ለምን ላይሆን ይችላል። የአልጋ ቁራኛ የሆነ ሰው እኮ ሊወልድ ይችላል። ስለዚህ መውለዱ ብቻ ሰውየው ለመዳኑ ምስክር ሊሆን ይችላል። ሙሉ ምስክር፣ ፍጹም ምስክር ሊሆን አይችልም። የስ ለመዳኑ በተወሰነ ደረጃ ልናምን እንችላለን፣ ግን ጥርጣሬ ሊኖር ይችላል። የስ ምክንያቱም አንዳንዴ አልጋ ቁራኛ የነበረ ሰው ሊወልድ ይችላል። አልጋ ቁራኛ የሆነ ሰው ሊያገባ ይችላል። ለምሳሌ ዘመዶቹ አይ ሰውዬ 38 ዓመት ያልጋ ቁራኛ ነው እንደዚህ ብሎ ከመሞቱ በፊት ራሱን ዘሩን እንዲተካ ብለው ከአንድ ሰው ጋር አጋብተውት እንዲወልድ አድርገውት ሊሆን ይችላል። ስለዚህ ፍጹምና ምናምን ምስክር ሊሆን አይችልም ማለት ነው። እኛ ግን አንዱን ምረጥ ከተባልን መምረጥ ያለብን ፍጹምና ሙሉ ምስክር የሚሆነውን አንደኛ ጥልቅ የደስታና የምስጋና መንፈስ ስሜት መፍጠር የሚችለውን ልባችንን በፍጹም ደስታና ምስጋና ሊሞላ የሚችለውን፣ ሁለተኛ ለመዳናችን የምንፈልገውን ነገር ለማግኘታችን የምንወደውን ነገር ለማግኘታችን ሙሉና ፍጹም ምስክር ሊሆን የሚችለው ፍሬ የትኛው ነው? ሁለተኛ። ሶስተኛው ደግሞ ከነዚህ ፍሬዎች መካከል ቀዳሚው ፍሬ የትኛው ነው? እነዛ ማርና ወተቶች፣ እነዛ የመዳን ፍሬዎች ሁሉም አንድ ላይ አይፈሩም። ልክ የዳነ ቀን ሁሉም ነገር አይከሰትም። የዳነ ቀን የዛኑ ቀን ወታደር ሊሆን አይችልም። የዳነ ቀን አባት ሊሆን አይችልም። የዳነ ቀን ሊያርስ አይችልም። ስለዚህ የመዳን ፍሬዎች ደረጃ አላቸው ማለት ነው። ቀድሞ የሚመጣለ፣ በሁለተኛ ደረጃ የሚመጣለ፣ በሶስተኛ ደረጃ የሚመጣለ፣ በአራተኛ ደረጃ የሚመጣለ፣ በአምስተኛ ደረጃ የሚመጣለ። እኛ ግን የምንመርጠው ፍሬ ቀዳሚው ፍሬ መሆን አለበት። የምንመርጠው ፍሬ እነዚህን ሶስት መመዘኛዎች የሚያሟላ መሆን አለበት። አንደኛ ቀዳሚ መሆን አለበት፣ ሁለተኛ ለመዳኑ ሙሉና ፍጹም ምስክር መሆን መቻል አለበት፣ ሶስተኛ ጥልቅ የምስጋናና የደስታ ስሜት ልብን የሚሞላ ፍሬ መሆን አለበት። በእነዚህ ሶስት መመዘኛዎች ምረጡ ብንባል የትኛው ፍሬ ነው የሚመረጠው? አስበው፣ ለዚህ ሰውዬ 38 ዓመት ያልጋ ቁራኛ የሆነ ሰው አልጋውን ተሸክሞ ሲሄድ የሚያሳይ አጭር ክሊፕ ኢማጂን አድርግ። የተኛበትን አልጋ 38 ዓመት የተኛበትን አልጋ ተሸክሞ ከቤተ ሳይዳ ጠበል ሲወጣ የሚያሳይ የቪዲዮ ክሊፕ ወይም ነው ሲወጣ የሚያሳይ ፎቶግራፍ ቢታይ አንደኛ ለመዳኑ ሙሉና ፍጹም ምስክር ነው። ሁለተኛ በመዳኑ ፍሬዎች መካከል ቀዳሚው ፍሬ ይሄ ነው። ከተኛበት አልጋ 38 ዓመት ከተኛበት አልጋውን ተሸክሞ መሄዱ። ሶስተኛ ያ ምስል አልጋውን ተሸክሞ ሲሄድ የሚያሳየው ምስል ልብን አይደለም ባለቤቱ የተመልካችን ልብ ይህ ሰው እኮ ለ38 ዓመት ያልጋ ቁራኛ ነበረ ተብሎ እዛው የተነገረው ሰው ያ ሰው አልጋውን ተሸክሞ ሲሄድ ኢቭን የተመልካችን ልብ በፍጹም ደስታ ጥልቅ በሆነ ደስታና ምስጋና ይሞላል አይደለም ለባለቤቱ። ስለዚህ ምን ማድረግ ነው? አልጋን ተሸክመ ሂድ ሲል ኢየሱስ ይህን ነው እያለ ያለው። አልጋን ተሸክመ ሂድ ሲል የመዳንህ ቀዳሚውን ፍሬ ልብን በፍጹም ደስታ በጥልቅ ደስታና ምስጋና የሚሞላውን ቀዳሚ ፍሬ ለመዳንህ ፍጹም ምስክር ከነዓን ለመግባትህ የተስፋይቱ ምድር ለመግባትህ ማርና ወተት የሚያፈስባት የተስፋይቱ ምድር ለመግባትህ ፍጹም እና ሙሉ ምስክር የሆነውን ቀዳሚ ፍሬ በልብህ ይዘህ ሂድ። ቅድመ ሁኔታ አታስቀምጥ። ደስታን የቅድመ ሁኔታ አልጋ ቁራኛ አታደርገው። ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ ምስክር የሚሆነውን አንድ ፍሬ እሱን በልብህ ይዘህ ሂድ የሚል ይመስለኛል። ኢየሱስ ሲያስተምር ምንድን ነው ያለው? የሚወደውን የሚፈልገውን ነገር እንዳገኘ አሁን ያመነ ሰው ይድናል። ያንተ አቅም አይደለም የሚያድነህ፣ ያንተ እውቀት አይደለም የሚያድነህ፣ ያንተ ብርታት አይደለም የሚያድነህ
እንደ ዳንክ በልብ ስታምን ነው። አስበው እስቲ እንደ ዳነ በልቡ የሚያምን ሰው ምን አይነት ሰው ነው? በአፉ ድኛለሁ ብሎ የለፈለፈ ነው። አፍማ አሳሳሽ ነው። አፍማ ሸንጋይ ነው። ምላስማ ሸንጋይ ነው። ምላስማ አሳሳሽ ነው። ምላስማ ውሸታም ነው። እንደሱ ስላልክ ብቻ በልብህ አምነሃል ማለት አይደለም። አስበው 38 ዓመት ያልጋ ቁራኛ የነበረ ሰው እንደዳነ በልቡ ቢያምን ምን ይሆናል? መዳኑን ያመነ ሰው ይህ ሰው መዳኑን የምር ከልቡ ካመነ አልጋ ላይ ተኝቶ እንዴት ነው ሰው ማገኘው ውሃው ሲታወቅ ተሸክሞ የሚሄድ ሰው ብሎ ያስባል? መዳን ትወዳለህ ተብሎ ሲጠየቅ ሰው የለኝም ብሎ ይመልሳል? በልቡ እግዚአብሔር እንደዳነው ፈጣሪ እንደዳነው ያመነ ሰው ተኝቶ እንኳን 38 ዓመት በተኛበት አልጋ ላይ ሆኖ እንኳን በልቡ አልጋውን ተሸክሞ ሲሄድ እያሰበ ነው የሚተኛው። ለሌላም ሰው ቢሆን ማታ ሲተኛ አልጋውን ተሸክሞ ነው የሚተኛው። ማታ ሲተኛ ቀዳሚውን ፍሬ ልብን በደስታና በምስጋና የሚሞላውን ፍሬ ለመዳኑ የሚወደውን ነገር ለማግኘቱ ሙሉና ፍጹም ምስክር የሆነውን ፍሬ በልቡ ይዞ ነው የሚተኛው። እሱን ብቻ እያሰላሰለ እሱን ብቻ በልቡ እየተወነ ምንም እንኳን አልጋ ላይ ቢተኛም በልቡ ግን አልጋውን ተሸክሞ እየሄደ ነው የሚተኛው። ምንም እንኳን የሚፈልገውን ነገር ለማግኘቱ በአይን የሚታይ ምስክር ባይኖርም በጆሮ የሚሰማ ምስክር ባይኖርም በልቡ ግን ያንን ቀዳሚውን ፍሬ ሙሉና ፍጹም የሆነውን ቀዳሚውን ፍሬ ልብን በጥልቅ ደስታና ምስጋና የሚሞላውን ቀዳሚውን ፍሬ ይዞ ነው የሚተኛው። እሱን በተደጋጋሚ የሚያደርግ ከሆነ የሆነ ሰዓት ላይ ልቡ ማመን ይጀምራል ማለት ነው። ልቡ ሲያምን ዳግም ተወልዷል ማለት ነው። ዳግም የተወለደ ሰው ደግሞ እንደ ነፋስ ነው ኢየሱስ እንዳለው። ዳግም የተወለደ ሰው ወደሚወደው ነገር በነፋስ ፍጥነት ነው የሚሄደው። ዳግም የተወለደ ሰው የሚወደውን ነገር በነፋስ ፍጥነት ነው የሚያገኘው። ስለዚህ ይሄ ቤተሳይዳው ታሪክ የሚገርመኝ ምንድነው? ዳግም የመወለጃ ፎርሙላ ነው። የምንወደውን ነገር እንዳገኘን የምናምንበት ፎርሙላ ነው። እሱን ነው በልባችን የምንይዘው። እሱን ስንይዝ እንድናለን፣ ስንድን እንፈውሳለን። በዛ መልኩ ስለማየው ነው ይሄ ታሪክ በጣም በራስህ እውቀት በራስህ ኃይል አትመዝነው። የራስህ ሰዎች ቅድመ ሁኔታ፣ የራስህ አቅም፣ የራስህ ገንዘብ፣ የራስህ እውቀት፣ የራስህ ስምና ዝና፣ የራስህ ቅድስና፣ የራስህ ጥበብ፣ የራስህ ነፃነት፣ የራስህ ደስታ፣ የራስህ ተወዳጅነት፣ የራስህ ክብር፣ የራስህ ተደናቂነት ደረጃ ቅድመ ሁኔታ አታድርገው። አንተ አይደለህም አሁን ያለኸው፣ አንተ አይደለህም ያንን ነገር የሚያሳካው። እሱን እንዴት የሚለውን ለፈጣሪ ሾው። አንተ ግን በልብህ አልጋን ተሸክመህ ሄድ። አንተ ግን መዳን የምትወድ ከሆነ አንድን ነገር በጣም የምትወደው ከሆነ የዛን ቀዳሚ ፍሬ ልብን በፍጹም ደስታና ምስጋና የሚሞላውን ፍሬ ለመዳንህ የምትወደውን ነገር ለማግኘትህ ሙሉና ፍጹም ምስክር የሚሆነውን አንድ ፍሬ እሱን በልብህ ይዘህ ሂድ የሚል ይመስለኛል። ኢየሱስ ሲያስተምር ምንድነው ያለው? የሚወደውን የሚፈልገውን ነገር እንዳገኘ አሁን ያመነ ሰው ይድናል። ያንተ አቅም አይደለም የሚያድነው፣ ያንተ እውቀት አይደለም የሚያድነው፣ ያንተ ብርታት አይደለም የሚያድነህ እንደ ዳንክ በልብህ ስታምን ነው። አስበው እስኪ እንደ ዳነ በልቡ የሚያምን ሰው ምን አይነት ሰው ነው? በአፉ ድኛለሁ ብሎ የለፈለፈ ነው። አፍማ አሳሳሽ ነው። አፍማ ሸንጋይ ነው። ምላስማ ሸንጋይ ነው። ምላስማ አሳሳሽ ነው። ምላስማ ውሸታም ነው። እንደሱ ስላልክ ብቻ በልብህ አምነሃል ማለት አይደለም። አስበው 38 ዓመት ያልጋ ቁራኛ የነበረ ሰው እንደዳነ በልቡ ቢያምን ምን ይሆናል? መዳኑን ያመነ ሰው ይህ ሰው መዳኑን የምር ከልቡ ካመነ
አልጋ ላይ ተኝቶ እንዴት ነው ሰው ማገኘው? ውሃው ሲታወቅ ተሸክሞ የሚሄድ ሰው ብሎ ያስባል? መዳን ትወዳለህ ተብሎ ሲጠየቅ ሰው የለኝም ብሎ ይመልሳል? በልቡ እግዚአብሔር እንደዳነው ፈጣሪ እንደዳነው ያመነ ሰው ተኝቶ እንኳን 38 ዓመት በተኛበት አልጋ ላይ ሆኖ እንኳን በልቡ አልጋውን ተሸክሞ ሲሄድ እያሰበ ነው የሚተኛው። ለሌላም ሰው ቢሆን ማታ ሲተኛ አልጋውን ተሸክሞ ነው የሚተኛው። ማታ ሲተኛ ቀዳሚውን ፍሬ ልብን በደስታና በምስጋና የሚሞላውን ፍሬ ለመዳኑ የሚወደውን ነገር ለማግኘቱ ሙሉና ፍጹም ምስክር የሆነውን ፍሬ በልቡ ይዞ ነው የሚተኛው። እሱን ብቻ እያሰላሰለ እሱን ብቻ በልቡ እየተወነ ምንም እንኳን አልጋ ላይ ቢተኛም በልቡ ግን አልጋውን ተሸክሞ እየሄደ ነው የሚተኛው። ምንም እንኳን የሚፈልገውን ነገር ለማግኘቱ በአይን የሚታይ ምስክር ባይኖርም በጆሮ የሚሰማ ምስክር ባይኖርም በልቡ ግን ያንን ቀዳሚውን ፍሬ ሙሉና ፍጹም የሆነውን ቀዳሚውን ፍሬ ልብን በጥልቅ ደስታና ምስጋና የሚሞላውን ቀዳሚውን ፍሬ ይዞ ነው የሚተኛው። እሱን በተደጋጋሚ የሚያደርግ ከሆነ የሆነ ሰዓት ላይ ልቡ ማመን ይጀምራል ማለት ነው። ልቡ ሲያምን ዳግም ተወልዷል ማለት ነው። ዳግም የተወለደ ሰው ደግሞ እንደ ነፋስ ነው ኢየሱስ እንዳለው። ዳግም የተወለደ ሰው ወደሚወደው ነገር በነፋስ ፍጥነት ነው የሚሄደው። ዳግም የተወለደ ሰው የሚወደውን ነገር በነፋስ ፍጥነት ነው የሚያገኘው። ስለዚህ ይሄ ቤተሳዳው ታሪክ የሚገርመኝ ምንድነው? ዳግም የመወለጃ ፎርሙላ ነው። የምንወደውን ነገር እንዳገኘን የምናምንበት ፎርሙላ ነው። እሱን ነው በልባችን የምንይዘው። እሱን ስንይዝ እንድናለን፣ ስንድን እንፈውሳለን። በዛ መልኩ ስለማየው ነው ይሄ ታሪክ በጣም የሚገርመኝና ሁሌም የማስበው። ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት። በእነርሱም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኝ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህ አለው። እንዲሁም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነሳና አልጋህን ተሸክመህ ሂድ አለ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነሳና አልጋህን ተሸክመህ ሂድ አለ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነሳና አልጋህን ተሸክመህ ሂድ አለ። ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነሳና አልጋህን ተሸክመህ
ኢየሱስ ምን አለ? መዳን የምትወድ ከሆነ ተነስና አልጋህን ተሸክመ ትሄዳለህ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህና አለ። ጁዩም ጌታ ሆይ በውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ምን አለ? ተነስና አልጋህን ተሸክመ ትሄዳለህ። ሰውየው እንዳለ ተነስቶም አልጋውን ተሸክሞ ሄደ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነስና አልጋህን ተሸክመ ትሄዳለህ። ኢየሱስ ምን አለ? ተነስና አልጋህን ተሸክመ ሂድ አለ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነስና አልጋህን ተሸክመ ትሄዳለህ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነስና አልጋህን ተሸክመ ትሄዳለህ። ሰውየውም እንዳለ ተነስና አልጋውን ተሸክመ ሄደ። ኢየሱስ ምን አለ? መዳን የምትወድ ከሆነ ተነስና አልጋህን ተሸክመ ትሄዳለህ። ሰውየውም እንዳለ ተነስና አልጋውን ተሸክመ ሄደ። ኢየሱስ ምን አለ? ተነስና አልጋህን ተሸክመ ትሄዳለህ። ጁዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ምን አለ? ተነስና አልጋህን ተሸክመ ትሄዳለህ። 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 ሰውየውም እንዳለ ተነስና አልጋውን ተሸክመ ሄደ። ሰውየውም እንዳለ ተነስና አልጋውንም ተሸክሞ ሄደ። መዳን ትወዳለሽ? መዳን ትወዳለህ? ተነስና አልጋሽን ተሸክመሽ ሂጂ። ተነስና አልጋሽን